Hey my lovelies. Hi my lovelies. እንዴት ናችሁ? ቤቢ ነኝ። ዛሬም የሰሞኑ ነጋጋሪ ቪዲዮዎች አብረን ልናይ ነው። አዲስ ከሆኑ ቤት ለምቦሳ ብለናል። ይሄን ጨዋ ታዋቂና ቁም ነገረኛ የሆነ ቤተሰብ ሰብስክራይብ በማድረግ ይቀላቀሉ። ይመቻችሁ። ደንበኛችን ለሰርጓ ቀን ከስተም ሜድ የሰራንላት ሲልከን ነው። እቺ ደንበኛችን ከሼፕዌር በጣም የበለጠ ሰውነት ነበር የፈለገችው እና በሰዓቱ እኛም የመከርናት ይሄን ነበር። እሷም ሰርጀሪ መሰራት ስላልፈለገች ይሄን ከስተም ሜድ የሆነ ሲልከን ሰርተንላታል። እንደምታዩት በጣም የሚያምር ሂፕም መቀመጫ ያለው ሲልከን ነው። በመጀመሪያ የሰራንላት ይሄ ነበረ። ይሄ ግን እሷ በጣም ቀጭን ስለሆነች ሞር ጉልት አድርጎ አላሳያትም ነበር። ይሄ ነበረ። ከዛ ያኛውን መጀመሪያ ላይ ያሳየኋችሁን ሲልከን አሰርተንላታል። በራሷ የገላ ከለር በራሷ የሂፕ እና የመቀመጫ ምርጫን ይሰራንላት። አንድ ላይ አጠገብ ላጠገብ አድርጌ በደንብ ልዩነቱን እንድታዩት አድርጋችኋለሁ። እዚህ ጋር እንደምታዩት ሁለቱም የተለያዩ ሲልከኖች ናቸው። ይሄ በጣም ትልቁ D6 የሚባለው ነው። እንዲሁም 6.8 ሴንቲሜትር መቀመጫ አይታችሁ ትዳር የምትመርጡ ወንዶች ጠንቀቅ እያላችሁ ሆነም እንደው እንደዚህ እያያችሁ አገላብጣችሁ እያያችሁ ነው። ያው እንደዚህ በደንብ አይታችሁ ማለት ነው። በደንብ ዙሪ ምናምን ብላችሁ አይታችሁ ከቻላችሁ በእጃችሁ እየነካችሁ ቼክ እያደረጋችሁ ፕላስቲክ አለ መሆኑን እስኪ ወደ ኋላ ዙሪ እስኪ አንዴ በደንብ ወደ ኋላ አረ ወደ ኋላ በቃ ይበቃል። እሺ ታዩ በቃ ለማንኛውም እንደዚህ ቼክ እያደረጋችሁ በደንብ አገላብጣችሁ እያያችሁ ምናምን የዕፀ ሕይወት አበበ ሰርግ እንግዲህ በዚህ መልኩ ተካሂዷል እያሉ አንዳንድ ሰዎች ይሄን ቪዲዮ እየተቀባበሉት ነው። እዩት እስኪ እዚህ ጋር አያችኋት እሷን የምትመስል ልጅ አይቻለሁ። ውሃ ውስጥ ማለት ነው። ጭራሽ እንከባለለ ምን ላይ አድርገው እንደቆረሱት አላውቅም። በጣምዋ ህሊና እሷን የምታፈቅሩ ወንዶች ስነ ስርዓት ያዙ። እሷ ትክክለኛ ፍቅረኛ አላት እያሉ ይሄንን ቪዲዮ አንዳንድ ሰዎች እያጋሩት ነው ያሉት። Happy birthday to you Happy birthday ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ ሌላ ነገር የሚያደርጉ ፓስተሮች እና እነዚህ መብረቅ በፍሌቨር የሚያዘንቡብን ነው የሚመስለው። እዚህ ናቸው። ዛማካ አሱዱ ኩንታ ኢብራሱሜ አሙሱ ቡሩና ዲክሮሶኖ አሱዱ ኩንቱኮንዳ ኩማ አካንቴ አጂ ባማማሱ ካቱና ባናኬኮሳ ኦሉ ቡሮኖ ሱማ ዱ አራማንቴ አሹባ ኩንታ ኮናሙ አካንታ ኩጉራ አዚ ባባ ማማሹ ማሳ በሰሳና አዱራ ክላማንታኒያ ኢካሱምባራና ዶክተር ወዳጄነህ በወቅታዊ ሁኔታ ላይ ስለተነሳባቸው ጥያቄ ምላሽ ሰጥቷል። ስለነ ዳጊም ስለነ ዳዊት ድሪምስም የተወሰነ ነገር ብሏል። እስኪ ከዛ በፊት ግን በመሃል ስለፍቹ የሆነ ነገር ተናግሯልና ስለ ትዳሩ ፍቺ እሷን እስኪ እንያት። የፍቹ መንስኤው አንዱ እሱ ነበር ወይ ነው? አስቤዛ አልከለከልኳት፣ ግን የከለከልኳት ነገሮች አሉ። ላስረዳ። ምሳሌ እኔ የአሜሪካ ዜግነት አለኝ። ፓስፖርቴ አሜሪካዊ ነው። ግን በምርጫ ዜግነት ለኔ በልብህ የምትመርጠው ጉዳይ ነው። እኔ ኢትዮጵያዊ ነኝ፣ በትውልድ ኢትዮጵያዊ ነኝ። አሁንም ኢትዮጵያዊ ነኝ ብዬ ነው የምኖረው። ከኢትዮጵያዊነት ቀጥሎ አፍሪካዊ ነኝ ነው የምለው። ከዛ ደግሞ ይሄ በታሪክ አጋጣሚ ድሮ እንግዲህ ኢትዮጵያ ውስጥ የመኖር ነገሩ ጠባብ እንደሆነ ስናይ እድሉ ሲገኝ እኔ በተለይ ትራቭል ስለማድረግ ፓስፖርቱ ይጠቅማል እና ያንን ወስጃለሁ። በሱ ነው የሚሄደው። ይሄ አንድ ነው። ሁለተኛ ሶፊ ከኔ ጋር ስትጋባ ግሪን ካርድ አግኝታለች። በኔ በትዳሩ መኖሪያ ፈቃድ አግኝታለች። ልጆቻችንንም ይሄ በተለየ መንገድ ውጪ ሄዶ መውለድ በሚለው ምናምን ባላምንበትም በታሪክ አጋጣሚ ግን ሁለቱም የተወለዱት እዛ ነው። ስለዚህ አሜሪካ ለምን አንኖርም የሚል ጥያቄ አለ እኔና ሶፊ ስንኖር። ምክንያቱም አሜሪካ ለልጆቹ ጥሩ ነው። ባስ መጥቶ ከበር ላይ ይወስድልሃል፣ ትምህርት ቤት ያደርሳል። ትምህርት ቤት ቁርስ፣ ምሳ እስከ መክሰስ ድረስ ያበሏቸዋል፣ ዋና ያስተምሯቸዋል፣ ሙዚቃ ያስተምሯቸዋል፣ ስፖርት ያስተምሯቸዋል፣ ትተር ይቀጥሩላቸዋል። ይሄን ሁሉ የሚያደርጉት በነፃ ነው።
ልጆቻችን ለምን አሜሪካ አያድጉም? አንድ ጥያቄ ነው። ለምን አሜሪካ አያድጉም የሚል ጥያቄ አለ። እኔ ደግሞ ልጆች እንዲያድጉ የምፈልገው ኢትዮጵያ ነው። በኢትዮጵያ ባህል እሷም ይሄ ተቋም አላት። ግን ሴቶች ለልጆቻቸው በጣም ከመመኘት የተነሳ የሚመርጡላቸው አለ። እኔ ደግሞ እዚህ ይደጉ፣ ይሄ ኢትዮጵያ የሚበላውን ሽሮ እየበሉ ይደጉ። ኢትዮጵያን የሚኖሩበት ቤት ውስጥ እንኖራለን፣ ኑሯቸውን እንኖራለን። ኢትዮጵያዊ ሆነው ፓስፖርታቸው ሌላ ይሁን እንጂ ኢትዮጵያዊ ሆነው እንዲያድጉ የምፈልገው ብላለሁ። ትምህርት ቤት ሶፊ ፒትሳ ልትልክላቸው ትፈልጋለች። እኔ አይሆንም ብላለሁ። ፒትሳ ማምጣት የማይችሉትስ ልጆች በመሳቃ እንትኗን ፍርፍሯን ሽሮን ይዛ ትሄድ እንጂ እዛ የኔ ልጆች እዛ ጋር ቁጭ ብለው ፒትሳ እየበሉ ሌሎቹ ያንን ማምጣት የማይችሉት ልጆች ቁጭ ብለው እንዲያዝኑ እንዲሰማቸው አልፈልግም። ሌሎች ኬዞችም ሊኖሩ ይችላሉ። እዚህ ጋር ደግሞ ለነ ዳዊት ድሪምስ የሰጠው ምላሽ ነው ከራሱ አልፎ ማለት ነው። ግን በዳዊት ላይ የሚነሱ ጥያቄዎች አሉ፣ አይቻቸዋለሁ። በአክብሮት ነው ያዳመጥኳቸው። ምክንያቱም አንዳንዶቹ ትላልቅ ሰዎች ናቸው አስተያየት ሲሰጡ የሰማኋቸው። ትላልቅ ሰዎች ክሬዲብል የሆኑ ሰው ጥያቄ አንስተዋል። ዳጊ ላይ ጥያቄዎች ሲነሱ አይቻለሁ። ሁለቱ ጋር ቁጭ ብለን ዳጊ ጥያቄው ኢግኖር ማድረግ አትችልም፣ መልሽ ጥያቄዎች፣ ዳዊትም የተነሳብህን ጥያቄዎች መመለስ አለብህ ተባብለን እኔ አንተ ጋር ስመጣ መጀመሪያ እኔ መልስ ልሰጥ፣ በሚነሱብኝ ጥያቄዎች ላይ መልስ ልሰጥ። ግን ነግሬያቸዋለሁ፣ ዳዊት እኔ መልስ አልሰጥልህም፣ ዳጊም መልስ አልሰጥልሽም። እቺ ማውቃትን ጥቃቅን ነገር ከመናገር ውጪ ራሳችሁ ማስረዳት አለባችሁ። ይሄ ህዝብን ማክበር ነው። ተባብለን ያለ ነው። እዚች ጋር ነው ያለው። ቀጥሎ ምንድን ነው የሚሆነው? ያ ባይሆን መተው እነሱ ግልጽ እንዳንተ ግልጽ ባያደርጉና የምትወደውን ህዝብ አንተ ቤተክርስቲያንም ብሔራዊ ቲያትርም የመንግስትም የወጣቶችም በሚሄዱበት ትሄዳለህ። ነገ የሚል ጥያቄ ሊመጣል። እነ ዳጊ በሚታዩበት እነ ዳዊት ድሪምስ በሚታዩበት ልትታይ ነው። ስለዚህ ባይመጡና እነሱ ልክ አንተ ያደረግከውን ያክል ያከበርከውን ያህል ባያከብሩ ይሄ ወጣቶችን ለማሰልጠን ያላችሁ ውል ይፈርሳል ወይስ መብታችሁ ነው በሚል እንሰርቀጥሏል? የኔ ፍላጎት መሰለ ዋናው ፍላጎቴ ይሄኛው ፕሮጀክት መሳካቱ አለመሳካቱ አይደለም። እዚህ ንግግሩ ላይ እኔ እንደሰማሁት ማለት ነው እንግዲህ እኔ እንዳየሁት የሆነ እውነታ ያለ ይመስለኛል። ምናልባት እንደዚህ እሱ ማለት እነሱ እንደሚሉት ትክክለኛ አስተምሮት ከሆነ የሚከተሉት እነሱ እኮ ኖርማል ነው እነሱ እንደዚህ ነው የሚከተሉት ምናምን ብሎ ማለፍ ይችል ነበረ። ግን እሱ ለነሱ ትቻለሁ ነው ያለው። እውነታው ለነሱ ትቻለሁኝ ማለት እነሱ ወጥተው መናገር ያለባቸው ነገር ይኖራል ማለት ነው። ከነሱ ትልቅ ነገር እንጠብቃለን በቅርቡ። ሰላም ውድ ኢትዮጵያውያን እንዴት ናችሁ? ዛሬ እጅግ በጣም አሳሳቢ ስለሆነ ጉዳይ ላወራችሁ ነው የመጣሁት። በጣም ብዙ ወጣት ኢትዮጵያውያን በውስጥ መስመር እየመጣችሁ ሀብታም ሆነን እንሙት፣ ድህነት ለምን፣ የፈለገ የምንጠየቀውን ነገር እንፈጽማለን፣ ሰይጣን የት ነው ያለው ብላችሁ ትጠይቁኛላችሁ። እጅግ በጣም አሳፋሪ ነገር ነው። ሰይጣን ዲያብሎስ ነፍሳችሁን ሊነጥቅ፣ ሊያጠፋ፣ ሊዘርፍ ነው የሚመጣው። ሊያጠፋችሁ፣ ሊያዋርዳችሁ ነው የሚመጣው። ከሰይጣን ምንም አይነት ነፃ ስጦታ ክብርን አታገኙም። ምክንያቱም ሰይጣን መጀመሪያውኑ የተዋረደ ስለሆነ እና ሰይጣንን ደግሞ በማዋረድ ሰበብ ከያንዳንዱ ሀብት ጀርባ፣ ከያንዳንዱ ዝና ጀርባ፣ ከያንዳንዱ ትልልቅ ሰው ጀርባ ሰይጣን እንዳለ አድርጋችሁ ፕሮሞት የምታደርጉ በመስራት የማያምን ትውልድ እያመረታችሁ ያላችሁ ሚዲያዎች እንኳን ደስ አላችሁ፣ ተሳክቶላችኋል። በእግዚአብሔር ታላቅነት የማያምን ቢሰሩም እንደማይባረኩ የሚያምኑ ትውልዶችን ወጥራችሁ እየፈጠራችሁ ነው ያላችሁት። የተለያዩ ሐሰተኛ ነቢያቶች ገንዘብ ታገኛላችሁ፣ የተጸለየበት ዘይት፣ የተጸለየበት ውሃ፣ የባንክ ቡካችሁን አንጡ እያላችሁ የተለያዩ ሐሰተኛ ነገሮችን የምታደርጉ ሰዎች ሰው ሰርቶ እንዳይበላ ሰርቶ እንዳይለወጥ ደከመን ሰለቸን ሳትሉ የምትሰሩ እግዚአብሔር ዝም አለ ማለት አይፈርድም ማለት አይደለም። በረከት ይህን ቪዲዮ የለቀቀችው እንደኔ ምናልባት ከዚህ በፊት እየተነሳባት ስለነበረው በህዝቡ ዘንድ ስለነበረው ጥርጣሬ ምላሽ ነገር ለመስጠት ይመስላል። እኔ ከደሙ ንጹህ ነኝ እያለች ሊሆን ይችላል። እንግዲህ እውነታው በልብሽ ነው ያለው፣ ፈጣሪሽንም በልብሽ ነው ካመንሽ እና አሪፍ ነው። እውነት ከሆነ ደስ ይላል በጣም። ስለነበረን ቆይታ አመሰግናለሁ። የዛሬዎቹ ቪዲዮዎች ይህን ይመስሉ ነበረ።